አውቃት ሸሪፍ እባላለሁ። ህይወት እባላለሁ። ቁጭ በል እሺ። ተግባቡ በቃ መጣው። እሺ ቦስ ትቆጣኛለች፣ መቀመጥ አልችልም። አባ ቁጭ በል። እኔ ነው እንዴ? አዎ አረፍ በል። በሉ እኔ ልሂድ። እሺ ሴት ትፈራለህ እንዴ? አይ አከብራለሁ። እና ምን ያርበተብታል? እንደዚህ የምሆነው ከታናሽ የሚመጣው ሳቅ ባልተቋረጠ ስለምን እንጂ አልፈራም። ምን አባቱ እያላት ይሆን? ኧረ እይታ ግን እስከመቼ? እኔ እኮ ሰው መቅረብ አልፈራም። ለልብ የሚቀርብ ሰው ሳገኝ ግን ሁሉም ነገር ይስተካከላል። መጣ ጭራሽ ትቷት ይመጣል እንዴ? ጭራሽ አንተ አስነበርካት እኮ። እንኳን አብሮ መጣሽ። ኧረ ተው ግን አታዋርደኝ ሰውን። እሺ ምን ልበላት? እትት በላታ። እሱንማ ቅድም ብያታለሁ። እትት አልኳት። ከዛ በርዶህ ነው ወይ አለችኝ። አንተ ድንጋይ መቼም ሰው አትሆንም። እሺ በምትወደው ሰው ውስጥ ሳቅን መፍጠር እንዴት ያማረ ነው። ታላቂ ናና ወይ ምንሽ መድኃኒት ቀማሚ ይገኝ እንደሆነ ምን ፈልገሽ ነው? ስለ ሰርጉ አንዳንድ ነገሮችን እንድናወራ ነው። እና እሱ ምንድነው? ዌዲንግ ፕላነር ከተማው ላይ አለ የተባልኩኝ ዌዲንግ ፕላነር ነኝ። ከተማው ተረጋጋሽ። አንቺን ለመዳር ነው ጎዳና ልውጣ? ማን ነው እሷ ታገባለች ያለክ? እና ማን ሊያገባ ነው? አንተ ነህ። ሽማግሌ አዘጋጅቻለሁ። ሚስት ተዘጋጅቶልሃል። እያጥወለወለኝ ነው። ሳታገባ ራስን እንዳስት ብራይድ ቱ ቢ ገአት ሽምግልና ይሄ ሁሉ የጓደኞቿ ስም ነው። አይ ለዚህ የሚሆን አንድ 500 ሺህ ብር ትፈልጋለች። አንድ 500 ሺህ ግን እኔ ራሴ አይቻልም። ግድ ነው። ኧረ ተይ እኔ 40 እንኳን በስነ ስርዓት የማይደገስልኝ ሌላ ድግስ። አይ ግድማ ግድ ነው። እንዳገባ አይደለ ፍላጎትሽ? አዎ ሌላውን ተይውና በዚህ ጊዜ ልብሱ እንኳን ከየት አመጣለሁ? ልብሱን እንኳን ለኔ ተው። ንጉስ ሆነ የምትውልበትን ከአፍሪካ ጥበብ አስተናጋጅ ወይ ምን ነው ፊትሽን ጣልሽው? የወር ግዴታ ላይ ነኝ። ማን አባቱን ያስገድድሽ? ታላቂ አናት እንዳልተረከከለ አሞኛል። እሺ ምንሽን? ሆዴን ይቆርጠኛል። አንቺም ኩረጫዋ በዚህ ሰዓት ትቀልዳለህ? ላስቀሽ ብዬ እኮ ነው። ዝም ካልክ ስቅልሃለሁ። እሺ ዳማከስ ያዥበት። በዚህ ሰዓት ወንድ ባላይ አይገባችሁም እኮ። አንተ ደግሞ ብሽቅ ነህ። ኦ እንዲያትም እንዴት ታዲያ? ገባኝ። ሸርተቴ ይዞሽ ነው ተቅማጥና ትውከት። ገደል ታውቃለህ? ገደል ግባሽ። ልቀቀኝ። ምንድነው ሽርጡ? ስለሚያምርብሽ። ልብሴን ነካው እንዴ? ትንሽ ብር ነው ያለኝ። ወደ ቤት እንዴት ነው የምሄደው? በአነስተኛ ዋጋ በፍጥነት ቤትሽም ያደርሳል። ወንድሜ ወይ እየተሻለኝ ነው። እሺ አትጨነቅ። አልጨነቅም። አንቺ እኮ ጠንካራ ነሽ። ህመም ኃጢአት ማጥፊያ ነው። ኃጢአቴ እየጠፋ ይሆናል። በቃ እስክታረጂ ህመሙ አይለቀሽም። እንዴት ማለት አንተ? ኃጢአትሽ ብዙ ነው። አይዞሽ በጣም አሞታል ማለት ነው። ታናሽ ደህና ነኝ አታስብ። እኔ ጋር ነፍ ብር አለ። ሐኪም ቤት እንሄዳለን። ተዘጋጅ እሺ?
ሃሎ ሰላም ነው? ብር እንድታበድረኝ ነበር እህቴ ተልማ። አይገርምም? አሁን ዕቃ አዘዝኩበት ትንሽ ቀደም እንድትል ትንሽ እህቴን አሟት ነበር። እግዚአብሔር ይማርልህ። ሐኪም ቤት ልወስዳት ነበርና ብር አጥቼ ነው። ወይ ኑሮ እኮ ተወዷል። አሁን ገንዘብ ከየት ይመጣል ብለህ ነው? እንኪ ይሄ ነው መድኃኒትሽ። ዶክተሬን አወቀው። እኔም በእምነቴ ደገፍ ላድርግሽ፣ አንቺም ደግሞ ታከሚ። ፈጥኖ ደራሽ አምላክ እያለን ከሰው እንጠብቃለን። ረሃብ ያዙራልኝ። አሁን ባገኘኋት ምሳዬን በደንብ ብልት ነው ማለት ነው። አስተናጋጅ ወይ ወንድሜ ርቦኛል በጣም። እኔን ይራበኝ። እኔ ወንድምሽ እያለሁ አንተ ብቻ ኑርልኝ። አንቺ ብቻ ኑሪልኝ። አንድ ፓስታ በአትክልት። እሺ የፈጠነ ይመጣል። ማታ እራት በላህ እንዴ? ባዶ ሆድ ፈጣሪ ነው የሚያስታውሰው ብዬ ማለት ነው። አልበላሁም። ውሸታም ስለሌለ ነው እንጂ። እሺ ቁርስ በላ? ወደሽ እዚህ ማለት ቦስ ጠቅ በስክንል ነው ያበላችን። እሺ በቃ እሺ። አንዴ ቅመሰው እስኪ። እሺ ምን ሆነብሽ? ቅመሰው። የኔ አባት ረቦ ነበር አይደል? አይ በጣም ነው የሚጣፍጠው። ለዛ ነው። ጨው እኮ አልጨመርኩበትም። ይቅርታ ሸክም ስለሆንኩብህ። እሺ ይቅርታ እህት ስለሆንኩ። እንዳትደግሚ ይሄን ቃልሽን። እሺ አንቺ ለኔ ካምፓኒዬ ነሽ፣ ድርጅቴ ማለት ነሽ። ይኸውልሽ አንቺ ነሽ ከመኖር ጋር ፍቅር እንዲይዘኝ ያደረግሽ። ታላቂም ታናሽም አንቺ ነሽ። ትርጉም የነሽና የኑሮዬ ማገር ሰላም ያለው ለሌሎች በመኖር ውስጥ የደም ስሬ ቀመር ሰፈጣል። ከዚህ በኋላ እንዳትነቀኝ ሰማ እንዴ ወንድሜ። ጓደኛዬ ወይኔ አንተ ለዚህ ያንሰ ነው ምሮ ምትዩ እኔ እያለሁ ማንም አይነካም። እሺ ጓደኛዬ እኮ ነው። ጓደኛዬ አንቺ አምሻል። በቃ አላወኩማ። ደደብ ነገር ነሽ እንዴ? ማን ነው ደደብ? አንተ አይገርምሽም? ሙሉ ቤተሰብሽ ደደብ ነው። እሺ አንተ ጓደኛዬ ነህ፣ እሷ ደግሞ እህቴ ነች። ከልጅነትሽ የምትወጂውስ? አንተ ጋር ያሰደው ኧረ ምን እንደምትለብስ አትፈልጊ? ኧረ እባክሽ ንገሪኝ። ምን ማለት ለማልኩ እኮ ንገሪኝ። ንገሪኝ። ምንድን ነው የምትወጂው? ምንድን ነው የምትወጂው? ይቅርታ እሺ፣ ከአንተ ጋር ያሰደው
ወዳለው በይ ታገኘህ እኮ እንዴት ደስ እንደሚለኝ። እኔም ግን ወንድምሽ ቢያውቅ እኮ እንዴት ያውቃል? እንደፈራሁት። ይቅርታ ወንድሜ፣ ሰው ያለም አልመሰለኝ። ናዛጋ አውቀህ እንደደፋበት ገብቶኝ እግሩን አለመስበሬ እኔ ሆኜ ነው። እሺ አታምነኝም አይደል? እሱ እኮ ተቸግሮ እርዳታ እየጠየቀኝ ነው። እውነት? ይኸው እንዴት እንዳደረግከው። አሁን ወደ ቤት የምሄድበት ብር አምጣ። እኔ ፍቅረኛሽ መስሎኝ እኮ ነው። እና የታክሲ እንኳን የለውም? በባስ ነው የሚሄደው። እንዲሆነው መቼስ በባስ አይሄድ። አሁን በታክሲ የምሄድበት ብር አምጣ። አይዞሽ የኔ ወንድም። ያማል እንዴ? ይቅርታ ወንድሜ። በቃ ሸኞቹ ልምጣሽ። አታላይ ነች ያቺ ልጅ አታላይ ነች። በቃ አታላይ ነች ያቺ ልጅ አታላይ ነች። መስላ ገብታ ከወደ ቤቷን ሰራች። ላታዛልቅ ለታወጣኝ በዚች 30% ባነሰ ዋጋ በሚያስጉዞ በያንጎ ሂድ። እሺ እሺ፣ እወድሻለሁ። እኔም እወድሃለሁ። ትናፍቂኛለሽ። ማንንም አልሰማም ከቶ ትናፍቂኛለሽ። እኔ ግን የቀረኝ ብር መቁጠር ነው ናፍቀኝ። ሰው ማነው ተው የሚለኝ ማንንም አልሰማም ከቶ